Let me start recording. There you go. የሚቀጥለው የምናየው ምንድነው ሜሞሪ ኤንድ ኖሌጅ የሚባለው እና ምንድነው ሜሞሪ እና ኖሌጅ ዲፈረንሳቸው እነዚህን በደንብ አንደርስታንድ ማድረግ አለባችሁ። ከዚህም በፊት ኤክስፕሌን አድርጌላችኋለሁ። ለምሳሌ እኔ አሁን ቴል ሚ አባውት ኢትዮጵያ ስለው ስለ ኢትዮጵያ የተቀመጠ ዳታ ባይኖር ኖሮ ስለ ኢትዮጵያ ሊነግረኝ አይችልም። ኦኬ። ስለዚህ የተቀመጠው ዳታ ኖሌጅ ይባላል። አሁን እንደውም በዳታ ሳይንስ ያው ሁላችሁም እንደምታውቁት ከዚህም በፊት ዳታቤዝ ኮርስ ላይ ብዙ ጊዜ ሜንሽን አድርጌዋለሁ። ማንኛውም ሚኒንግለስ የሆነ ፋክት ሚኒንግለስ የሆነ ምንም አይነት ትርጉም የማይሰጥ ነገር ዳታ ይባላል። ማንኛውም ሚኒንግለስ የሆነ ለምሳሌ አሁን ኤፍ እና ኤም የሚባል ቢኖረን ኤፍ የምትባል አንድ ፊደል ዝም ብዬ ዳታቤዝ ውስጥ ባስቀምጥና አንድን ተማሪ ብጠይቀው ኤፍ ግሬድ ነው ሊለኝ ይችላል። ለአንድ ስታቲስቲሽያን ደግሞ ኤፍ ምንድን ነው ብለው ስታቲስቲክስ ጀንደር ነው ሊለኝ ይችላል። ለአንድ አስተማሪ እንግሊዝኛ አስተማሪ ደግሞ ኤፍ ምንድን ነው ብለው ኢሳን አልፋቤት ብሎ ነው የሚነግረኝ። ኦኬ። ይሄ ኤፍ ግን ኦኬ ተመልከቱ። ይሄ ኤፍ ግን አልማዝ ከምትባል ሴት ጋር ኦኬ ቢቀመጥ አውቶማቲካሊ አበሻ ለሆነው ሰው ምን ብሎ ሊነግረኝ ይችላል? ይነዋት ይሄ ጀንደር ነው ብሎ ይነግረኛል ማለት ነው። ኦኬ። ኦር ደግሞ አልማዝና ኤፍ ብቻ ቢቀመጥና ለአንድ አስተማሪ ቢጠይቀው ደግሞ አልማዝ ሴት ነች፣ ማነው አልማዝ ሰው ነች፣ ኤፍ ደግሞ ግሬዷ ነው ብሎ ሊናገር ይችላል ማለት ነው። ስቲል ሚኒንግ አልሰጠም። አያችሁት? ከዛስ እዚህ ጋር መጥቼ ስቱደንት አይዲ ብዬ እዚሽ ጋር ግን ጀንደር የሚል ብጽፍበት አውቶማቲካሊ እነዚህም በሙሉ ኮምባይን አድርጎ ይነዋት ኤፍ የምትለዋ ጀንደር ነች ማለት ነው ብለው ሁሉም በአንድ ላይ አንደርስታንድ ማድረግ ይጀምራሉ ማለት ነው። እነዚህን የተለያዩ ዳታዎች ኮምባይን አድርገው አንደርስታንድ አድርገው ትርጉም የሚሰጡ ከሆነ ዳታው ምን ይሆናል ማለት ነው? ኢንፎርሜሽን ይሆናል ማለት ነው። በደንብ አንደርስታንድ ታደርጉ ይፈልጋሉ። ሶ ዳታው ምን ሆነ? ኢንፎርሜሽን ሆነ ማለት ነው። ናው ይህንን ኢንፎርሜሽን ወስደን መጠቀማችን ደግሞ ምን እየተባለ ይጠራል? ኖሌጅ ይባላል ማለት ነው። ናው ዊ አር ዲሊንግ ዊዝ ኖሌጅ። ኖሌጅ ማለት ዲ ዩዝ ኦፍ ኢንፎርሜሽን ማለት ኢንፎርሜሽኑን መጠቀም መቻል ምን እየተባለ ይጠራል? ኖሌጅ ይባላል ማለት ነው። ኦኬ። ስለዚህ ይህንን ኖሌጅ ደግሞ በጥሩ ሁኔታ መጠቀም ደግሞ ዊዝደም እየተባለ ይጠራል። ሌሎችም አሉ። በተለይ እነዚህ አሁን አንዳንድ መጽሐፍቶች ላይ ከዚህ አለፍ ብለው ከዊዝደም ራቅ ብለው ዲፋይን የሚያደርጓቸው አሉ። ግን አሁን እኛ ግን የምንፈልገው ኖሌጅ የሚባል ኖሌጅ ማለት የተቀመጠ እውነታ ማለት ነው። የተቀመጠ እውነታ ነው። ኢት ኢዝ አ ኮሌክሽን ኦፍ ኢንፎርሜሽን ዛት ዊ ካን ዩዝ ኢት ማለት ነው። ሶ ይሄ ነገር ተቀምጧል ሰምዌር ወይንም ደግሞ እናንተ ልታስቀምጡት ትችላላችሁ ዳታቤዛችሁ ውስጥ። ባለፈው ጊዜ እንዳሳየዋችሁ የራሳችሁን ጂፒቲ ክሬት አድርጋችሁ ፋይላችሁን ወስዳችሁ ጂፒቲ ላይ ዳምፕ ታደርጉታላችሁ። ጂፒቲ ያንን ዳታ እያነበበ የምትፈልጉትን ነገር ይመልስላችኋል ማለት ነው። ዛት ኢዝ ኖሌጅ። ናው ዘ ኔክስት ዋን ምንድነው ያለው? ሜሞሪ ነው። ኦኬ። እኔ ለምሳሌ ስለ ኢትዮጵያ አንድ ጥያቄ ጠየቅኩት። ዋት ኢዝ ኢትዮጵያ አልኩት። ለምሳሌ እዚህ ልምጣና ቻት ጂፒቲ ላይ መጥቼ ላሳያችሁ በደንብ እየተረዳችሁት እንድትመጡ ማለት ነው። ኦኬ let me bring here we go. Okay, I can bring GPT. Okay, come on. Fantastic. Yeah. እዚህ ጋር ብመጣ ተመልከቱ በደንብ እንደው እንድንረዳው ማለት ነው። ያው ከዚህ በፊትም ኤክስፕሌን አድርጌል አማርኛ ነው የጻፍኩት ቻት ነው የሚል ኤርካ ኦኬ ኦኬ። እዚህ ጋር ልምጣና ለምሳሌ ቴልሚ አባውት ኢትዮጵያ አልኩት። አሁን ቴልሚ አባውት ኢትዮጵያ ስለው ምን እንደሚያደርግ ተመልከቱ። አውቶማቲካሊ ኢትዮጵያ ይዝ ምናምን ብሎ አመጣልኝ። የኢትዮጵያ እንደዚህ አድርጎ አመጣ ማለት ነው። ኦኬ። አሁን ሂስትሪዋ ምናምን አመጣልኝ። አሁን በደንብ አንደርስታንድ ብታደርጉት ወደ ታች ብንመጣ ወይዘሩ ምናምን ይነግረኛል። አሁን ወደ ላይ ብመጣ ስለ ኪንግ ነገር ምንም አልተናገረም። ስለ ንጉስ ማለት ነው። ኦኬ። who was the last king አልኩት። አሁን ልክ እንደዚህ ብዬ ስጠይቀው የምጠይቀው ስለ ኢትዮጵያ እንደሆነ ያውቀዋል። ምክንያቱም በዚህ ኮንቴክስት አማካኝነት ነው የሚያመጣው ስለ ኢትዮጵያ እንጂ ስለ ሌላ ሀገር። ለምሳሌ እንግሊዝ አሁን ኪንግ ካላት ስለ ኪንጉ፣ አለበለዚያ ደግሞ ሌላም ሀገር ኪንግ ካለው ስለ እሱ አይደለም የሚናገረው። ሶ ምን ያደርጋል ማለት ነው? ኢቴክ ዋቴቨር አይ ሃድ ኢን ሂር አያችሁት፣ አመጣልኝ ማለት ነው። ኃይለ ስላሴ ምናምን ብሎ ኢሚዲየትሊ። ለምን? ኢት ፑት ማይ ፕሪቪየስ ኮስችን ኢንቱ ኤ ሜሞሪ ፍሮም ዛት ሜሞሪ ነው ፒክ አድርጎ የሚያመጣልኝ ማለት ነው። ዛት ኢዝ ኮልድ ሜሞሪ። አሁን ሜሞሪ የሚባለው የሚያስቀምጠው ማለት ነው። ሜሞሪ በራሱ የተለያዩ ዲፈረንት ታይፕስ ኦፍ ሜሞሪ አለ። ኤክስፕሌን አደርግላችኋለሁ። ኦኬ። ነገር ግን ተመልከቱ ኖሌጅ ማለት ምን ማለት ነው? የተቀመጠ ነገር ማለት ነው። መጽሐፍ ሊሆን ይችላል፣ ዶክመንት ሊሆን ይችላል፣ ዳታቤዝ ሊሆን ይችላል፣ ፒዲኤፍ ፋይል ሊሆን ይችላል። ኦኬ። ህጎች
ለምሳሌ አሁን እንበልና ከዚህ በኋላ አሁን እንደው በደንብ እናንተ እንደው አግሬሲቭሊ ልትሰሩ ብትፈልጉ ኢትዮጵያ ውስጥ ያለ የፍትሐ ብሔር ህግ አለ አይደል? እሱ ዳታቤዝ ውስጥ ቢቀመጥ ዩ ዶንት ኒድ ቱ ብሪንግ ቱ ሜኒ ሎየርስ አይደል? ሲምፕሊ ሰርች ታደርጋላችሁ አውቶማቲካሊ አርቲክሉን ያመጣላችኋል ማለት ነው። ከዛ በኋላ ዲሳይድ የሚያደርገው አንድ ሰው ሊሆን ይችላል። ሶ ይህንን ነገር ኖሌጅ ይባላል። የተቀመጠ ነገር ሩሉ ማለት ነው። ፋክት ለምሳሌ ስለ ኢትዮጵያ አሁን አንድ ፋክት ቢቀመጥ ያ የተቀመጠ ፋክት፣ ያ የተቀመጠ ሩል፣ ያ የተቀመጠ ፒዲኤፍ፣ ያ የተቀመጠ ዳታቤዝ ዶኪመንት እና መጽሐፍት ኖሌጅ ይባላል ማለት ነው። ኦኬ ልክ ከዛ ኖሌጅ ላይ ጥያቄ ጠይቃችሁ መልሶ አምጥቶ ሁለተኛ ስትጠይቁት የሚመልስላችሁ ከሆነ ኢሚዲየትሊ የሚያስታውስ ከሆነ ያ ምን እየተባለ ይጠራል ማለት ነው? ሜሞሪ እየተባለ ይጠራል ማለት ነው። ሜሞሪ እና ኖሌጅ ይሄ ነው ዲፈረንሳቸው። ሶ ሜሞሪ የሚባለው ኢዝ ሜካኒዝም ዛት አለውስ ኤአይ ኤጀንት ቱ ሪመምበር ፓስት ኢንተራክሽን ፋክቶችን፣ ዲሲሽኖችን ኦር ኮንቴክስቱን አውዱን የሚረዳላችሁ ማለት ነው። ዊዛውት ሜሞሪ ኤቭሪ ሪኩዌስት ኢዝ ብራንድ ኒው። ተመልከቱ። አሁን ሜሞሪ ባይኖር ኖሮ ቻት ጂፒቲ ላይ መታችሁ ልክ እንደዚህ ነው የምታደርጉት። እናንተ ሜሞሪ ዲፋይን ማድረግ ትችላላችሁ። ቻት ጂፒቲ ላይ መጥቼ እኔ ለምሳሌ ምንም አይነት ሜሞሪ ባይኖር ኖሮ እና ቅድም የጠየቅኩትን ጥያቄ እንደዚህ ዋት ኢዝ ዘ ኪንግ ብለው ዊች ኪንግ ብለው ነበር የሚመልስልኝ። አያችሁ። ስለዚህ ሜሞሪ ስላለ እያንዳንዱ ጥያቄ አዲስ አይደለም ማለት ነው። ኤጀንት ፎርጌትስ ኤቭሪቲንግ። ኤጀንቱ ሁሉንም ነገር ይረሳው ነበረ ሜሞሪ ባይኖር ኖሮ። ሶ ዊዝ ሜሞሪ ኤጀንት ቢካምስ ኮንቴክስቹዋል ይሆናል። አውዱን አይለቅም። ኦኬ ኢት ቢሄቭስ ኮንሲስተንትሊ ቢሄቭ እንዲያደርግ ያደርግላቸዋል። ኢት ኢምፕሩቭስ ፐርሰናላይዜሽን። ኦኬ እንደምትፈልጉት አይነት እየሆነ ይመጣል ማለት ነው። በጣም የሚደንቃችሁ ስማችሁን አስገብታችሁ አንድ ጊዜ ከጠየቃችሁት ሌላ ጊዜ መታችሁ ካን ዩ አንሰር ዚስ ብትሉት ሄሎ ዮሴፍ ምናምን ይላችኋል። ይሄው እንደውም እኔን አያችሁት አይደል? ሲንስ ዩ አር ኢትዮጵያን አለኝ። እኔ አልነገርኩትም ኢትዮጵያን ነኝ ብዬ። እየሰማችሁ ነው። አሁን ምን ይላል ዮሴፍ ኢፍ ዩ ላይክ አይ ካን ዱ ጎ ዲፐር ኢንቱ ኢትዮጵያን ሂስትሪ አክሱማይት ኪንግደም ሶሎሞን ምናምን ትፈልጋለሁ ይለኝ። አያችሁ እንዴት አወቀ? የሆነ ሰዓት ላይ ሜንሽን አድርጌያለሁ ማለት ነው። ሶ ዛት ፓርት ኢዝ ኮልድ ሜሞሪ እየተባለ ይጠራል ማለት ነው። ይህንን ነው ዲፋይን የምታደርጉት። ሶ አሁን አንድ ካምፓኒ ውስጥ ገብታችሁ ስትቀጠሩ ይነዋት ያለውን ዳታ ወስጄ የሆነ ቦታ ላይ ማስቀመጥ አለብኝ ካላችሁ ኖሌጅ ነው። ከዛ ዳታ መጀመሪያ ላይ የጠየኩትን ጥያቄ ተነስቶ ሁለተኛም ላይ ፒክ አድርጎ እንዲያመጣልኝ ከፈለግኩ ካላችሁ ደግሞ ሜሞሪ ይባላል ማለት ነው። የተለያዩ አይነት ሜሞሪዎች አሉ። ኤክስፕሌን አደርግላችኋለሁ። እዚህ ጋር እንደነገርኳችሁ ኖሌጅ የሚባሉት እነዚህ ናቸው። ኦኬ ይሄ ኖሌጅ ዩዥዋሊ ቼንጅ አያደርግ አንድ ጊዜ የተቀመጠ ነገር ነው። ኦኬ ፍሪኩዌንትሊ ቼንጅ የማያደርግ ማለት ነው። ኖሌጅ ኢዝ ኤቭሪቲንግ ኢትስ ላይክ ኤቭሪቲንግ ዩ ራይት ኢን ቴክስት ቡክስ ኤንድ ላይብራሪ ማለት ነው። ኦኬ ስለዚህ ኖሌጅ በተለያየ መልኩ መቀመጥ ይችላል። ኖሌጅን የሆነ ቦታ ለምሳሌ በፒዲኤፍ ፋይል ልታስቀምጡ ትችላለች፣ ዳታቤዝ ላይ ልታስቀምጡ ትችላላችሁ፣ ቬክተር ስቶር ውስጥ ማስቀመጥ ትችላላችሁ፣ ኤፒአይ ውስጥ ማስቀመጥ ትችላላችሁ። ናው ሉክ እኔ ለምሳሌ የህፃናት ማስተማሪያ ሲስተም ዲቨሎፕ ማድረግ ፈልጋለሁ ብል የህፃናት ማስተማሪያን ኖሌጅን በሙሉ ወስጄ ዳምፕ አደርገዋለሁ ማለት ነው። ከዛስ ምን ያደርጋል? ከዛ በኋላ ጥያቄ ስጠይቀው ከዛ እየሄደ ቸክ እያደረገ ያመጣልኛል ማለት ነው። ታትስ ዋት ኖሌጅስ ኦኬ ያለን ማለት ነው። እነዚህ ነገሮች በሙሉ ኖሌጆቻችን የሚመጡበት ቦታዎች ናቸው ማለት ነው። ከፒዲኤፍ ሊሆን ይችላል። ለምሳሌ ባይብል፣ ቸርች ዶኪመንት፣ ፖሊሲስ፣ ኦኬ ዳታቤዝ፣ ቬክተር ስቶርስ፣ ኢምቤዲንግስ፣ ኤፒአይ ኤክስተርናል ኤፒአይዎች ካሉ ማለት ነው። ይህ የሚያደርግልን ከሆነ ይሄ ምን እየተባለ ይጠራል? ኖሌጅ ይባላል ማለት ነው። ሜሞሪ ቅድም እንደነገርኳቸው ኮንቴክስቱን ለመጠበቅ ይጠቅመናል። ኦኬ ሜሞሪ ምን ይጠቅመናል? ምንድን ነበር ከዚህ በፊት የተፈጠረው ብሎ ቼክ ያደርጋል መጀመሪያ። ኦኬ ዋት ዘ ዩዘር ሴድ ቢፎር የዩዘሩ ፕሪፈረንስ ምንድን ነው? ባክግራውንዱ ምንድን ነው? ዲሲሽኑ ምን ነበር? ዲሲሽን የወሰደው ቅድም እንደነገርኳቸው አሁን የቅድም አያቸው አይደል? ሲንስ ዩ አር ኢትዮጵያን አለኝ። አሁን እዚህ መጀመሪያ ላይ የጠየቅኩት ጥያቄ ላይ እኔ ኢትዮጵያ ነኝ ብዬ አልነገርኩትም። ኦኬ ሜሞሪ ካን ቼንጅ ዲዩሪንግ ኢንተራክሽን። ሜሞሪው ምን ያደርጋል? ኢንተራክት እያደርጋል። ለምሳሌ አሁን እኔ ልምጣና እዚህ ጋር መጥቼ ይነዋት ኖ እኔ እኮ ኢትዮጵያ አይደለሁም አሜሪካዊ ነኝ ብለው ከዛ ሰዓት ጀምሮ ምን ያደርጋል ማለት ነው? ኢቱል ሪሴት ያደርጋል ማለት ነው። ሶ ትሩ ኢንተራክሽን ሜሞሪው ምን ያደርጋል ማለት ነው? ቼንጅ ያደርጋል ማለት ነው። ኦኬ ሶ ፕሪፈረንሳቸውን ይወስዳል። ሜሞሪ ካን ቼንጅ ዲዩሪንግ ኢንተራክሽን። ሲምፕል አናሎጂ ለምሳሌ ዋት ዩ ሪመምበር ፍሮም ቱዴይስ ኮንቨርሴሽን። አሁን እናንተን ብጠይቃችሁ ዛሬ የነበራችሁን ኮንቨርሴሽን እስኪ ሊስት አውት አድርጋችሁ ዶክመንት ላይ ጻፉ ብላችሁ የምትጽፉበት ማለት ነው። እንደውም እኔ ዩዥዋሊ እንደዛ ነው የማደርገው። ይሄ አሁን መስሪያ ቤት ውስጥ ስንሰራ እንደዛ አደርጋለሁ። ልክ ማታ ላይ ስመለስ ኦኬ ነው ዋት ምንድን ነው እስኪ ዛሬ የሰራኋቸው ስራዎች ምናምን ብዬ ማለት ነው። አድቫንቴጁ ምንድን ነው? እንዳረሰው ያደርገኛል ማለት ነው። ሶ ዛትስ ሜሞሪ ኦኬ
ዋይ ኤጀንት ሜሞሪ ኢዝ ኢምፖርታንት። ኢማጂን ዩር ኢንሹራንስ ኤአይ ኤጀንት። ለምሳሌ አሁን አንድ ኢንሹራንስ ኤአይ ኤጀንት ቢኖረን እና ለምሳሌ ጆን የሚባል ሰው መጥቶ ካልኩሌት ፕሪሚየም ፎር ጆን አለኝ። ጆን እስኪ አሁን ኢንሹራንስ ሊገባ ይፈልጋል፣ መኪና የመኪና ኢንሹራንስ፣ እስኪ የጆንን ፕሪሚየም ካልኩሌት አድርግልኝ ብለው ምን ያደርጋል ማለት ነው? አፕላይ ዘ ሴም ከቨሬጅ አዝ ቢፎር። ገባችሁ? ጆን ነው ያለው ከዚህ በፊት ሰጥቼዋለሁ። ለምሳሌ 800 ብር ነው ብዬ ሰጥቼዋለሁ ዳታውን አስገብቶ። ጆን መጣና እስኪ እባክህን እንደገና ካልኩሌት አድርግልኝ ቢለኝ ምንም አይነት ፓራሜትሩን ካልቀየረ ካልኩሌሽኑ ዘ ሴም ነው የሚሆነው ማለት ነው። ዛትስ ዘ አድቫንቴጅ ቢሃይንድ ሜሞሪ። ዊዛውት ሜሞሪ ኢት ዳዝንት ኖ ዋት ቢፎር ኢት ሚንስ፣ ዊዝ ሜሞሪ ኢት ሪመምበርስ ማለት ነው። ኦኬ እነዚህን ያደርጋል ብዬ ቅድም ነግሬያቸዋለሁ። ይሄ ሜሞሪ ነው። ሜሞሪ የተለያዩ ታይፖች አሉት። ሾርት ተርም ሜሞሪ ይባላል። ለምሳሌ አሁን ልክ ዊዝን ዚስ ኢንተራክሽን፣ አሁን እዚህ ኢንተራክት እያደረግን ቅድም ቻት ጂፒቲ ላይ ከፍቼ ኢንተራክት እያደረግኩ እንዳለሁት ኢሚዲየትሊ የሚያስታውሰው ዊዝን ዛት ኮንቨርሴሽን ሜሞሪው ላይ ሴቭ የሚያደርገው አለው። ይሄ ምን እየተባለ ይጠራል? ሾርት ተርም ሜሞሪ እየተባለ ይጠራል ማለት ነው። ሎንግ ተርም ሜሞሪ የሚባለው ደግሞ ምንድን ነው የሚሆነው? አሁን ኢንተራክት ያደረጋችሁትን ነገር ወስዶ ፋይል ላይ ዳታቤዝ ላይ ቬክተር ዳታቤዝ ውስጥ ሊያስቀምጥላችሁ ይችላል። ካስቀመጠ በኋላ ከስኩዌል ሰርቨር ወይንም ከፋይል አለበለዚያ ደግሞ ከቬክተር ዳታቤዝ ሪድ አድርጎ የሚያመጣላችሁ ከሆነ ዛት ኢስ ኮልድ ሎንግ ተርም ሜሞሪ ይባላል ማለት ነው። ያስቀምጠዋል ፐርማነንትሊ። ከዛ በኋላ ሄዶ ፒክ አድርጎ ያንን ያመጣል ማለት ነው። ዛት ዘ ዲፈረንስ። ናው the other one is episodic memory ይባላል። it remembers events and specific past interaction። ለምሳሌ ከዚህ በፊት የነበረውን ኢንተራክሽን በሙሉ ቼክ አድርጎ፣ ለምሳሌ አሁን ቅድም የምሳሌ አሁን ያሳየኋችሁ ኦኬ ዮሴፍ አልኩት አይደል? ስለዚህ ዮሴፍ የሚባል ማን ነው አባውት ኢትዮጵያ ስለው ዮሴፍ ኢትዮጵያዊ ነህ የሚለውን ሄዶ ፒክ አድርጎ ኦኬ አዚ ዩ አር ኢትዮጵያን ሞር ኢንዴፕዝ የምፈልግ ከሆነ ንገረኝ ይለኛል ማለት ነው። ኦኬ ስለ ሁለት ነገር ነው ባይዞ ያን የነገረኝ። አንደኛ the AI need to know to confirm who I am። ኦኬ ግልጽ ነው። ከዛ በኋላ ምን ያደርገዋል ማለት ነው? ፐርማነንትሊ ሴቭ ያደርገዋል ማለት ነው። ይሄ ኤፒሶዲክ የሚባለው ሜሞሪ ነው። ሪመምበር ኢቨንትስ ኤንድ ስፔሲፊክ ፓስት ኢንተራክሽን። በጣም ቀላል የሆነ ምሳሌ ልንገራችሁ። አይታችሁ ከሆነ እንደውም አክቹዋሊ መኪናችሁ ላይ የተገጠመ እንትን አለ፣ ምንድን ነው ስሙ? ናቪጌተር አለ። አሁን እኔ ጋር በጣም የሚደንቃችሁ ቅዳሜ ሁልጊዜ ላይብረሪ ሄዳለሁ። ኦኬ ልክ 2 o'clock ላይ ፖፕ ያደርጋል ዱ ዩ ዋንት ቱ ጎ ላይብረሪ ብሎ መኪና ውስጥ ማለት ነው። የመኪናው ናቪጌሽን ላይ መኪናው ልክ ስታስነሱት የስ ካላችሁት አውቶማቲካሊ የዛን ዳይሬክሽን ማፑን ዲስፕሌይ ያደርግልኛል ማለት ነው። ግልጽ ነው። ስለዚህ ኤፒሶዲክ ሜሞሪ የሚባል ይሄ ነው። ኢቨንቱን ጠብቆም ይመጣል። አንዳንድ ጊዜ አይታችሁ ከሆነ የጥምቀት ቀን የተነሳችኋቸው ፎቶዎች በሙሉ ኮሌክት ተደርገው መጥተውላችሁ አያውቁም? ዛት ኢዝ ኤፒሶዲክ ሜሞሪ ማለት ነው። ግልጽ ነው። ይህን እነዚህን ነገሮች በደንብ አንደርስታንድ ማድረግ ከእያንዳንዳችን ይጠበቃል ማለት ነው። ሌላውና በጣም ኢምፖርታንት የሆነው ደግሞ ሴማንቲክ ሜሞሪ የሚባለው ነው። ኦኬ ፋክቶች የሚቀመጡበት ኖሌጅ የሚቀመጥ ስትራክቸርድ ኢንፎርሜሽን የሚቀመጥበት። ለምሳሌ ስለ ኢትዮጵያ የተቀመጠ ፋክት ኖሌጅ ነው። ከዛ በኋላ ያንን ፋክት ያ ፋክት ኦልሬዲ ተቀምጧል። ኦኬ ስለዚህ ከዛ ፋክት ላይ ወስዶ መልስ የሚመልስላችሁ ከሆነ ይሄ ምን ይባላል? ሴማንቲክ ሜሞሪ እየተባለ ይጠራል ማለት ነው። እና እዚህ ጋር ያው ኤክስፕሌን ለማድረግ ያክል በጣም እንደምታዩት ሾርት ተርም ሜሞሪ የሚባለው ለኮንቴክስት ለሂስትሪ ያገለግለናል። ኢት ሪመምበርስ ሪሰንት ሜሴጆችን፣ ከረንት ታስኮችን። ቴምፖራሪ ነው። ሴሽን ቤዝድ ነው። ስቶርድ ኢን ራም ውስጥ ነው ብዙ ዩዥዋል የሚቀመጠው። ከዛ በኋላ ለቻትቦት የሚያገለግለን ነው። ከስተመር ሰርቪስ ኤጀንት ለመጠቀም ብንፈልግ የሚያገለግለን ማለት ነው። ኢሚዲየትሊ ከጨረሰ በኋላ ያቆመዋል ማለት ነው። ልክ ይሄንን አክቹዋል ናቹራል የሆነውን ነገር ወስዳችሁ እንደ ምሳሌ መውሰድ ትችላላችሁ። ለምሳሌ እናንተ ዛሬ ደውላችሁ የቴሌፎን ሰርቪስ ፕሮቫይዲንግ ካምፓኒዎቻችሁ ላይ እስኪ ዛሬ ቢሌ እንደዚህ ነው ምናምን ብላችሁ ተነጋገራችሁ፣ ጨረሳችሁ። ሁለተኛ ሰው ሲደውል አውቶማቲካሊ ያቺ ከስተመር ሰፖርቷ ምንድን ነው የምታደርገው? የእናንተን የድሮውን ዳምፕ ታደርግና እንደ አዲስ ያንን ሰውዬ ኮሚኒኬት ማድረግ ትጀምራለች ማለት ነው። ይሄ ማለት ስለዚህ ያ ስለ እናንተ አሁን ለምሳሌ እናንተ ስለ ቢል እያወራችሁ አድራሻችሁን እስኪ ንገሩኝ ብትላችሁ አድራሻችሁን ስትናገሩ ስማችሁን ደግማ ጠየቃችሁ። ዛት ኢዝ ሾርት ተርም ሜሞሪ። ይህንን የሚሰራ ሲስተም ነው የምትሰሩ። ሶ ኤአይ ላይ ስትሰሩ እነዚህን ነው አንደርስታንድ ማድረግ ያለባችሁ ማለት ነው። ኦኬ ምንድን ነው እየተሰራ ያለው ሬል ወርልድ፣ ይህንን እንዴት ነው ሚሚክ አድርጌ አርቲፊሻል ኢንቴሊጀንስ ወይም ደግሞ ኤጀንት ኤአይ ዲቨሎፕ ማድረገው የሚለውን ማወቅ አለባችሁ ማለት ነው። ናው ሎንግ ተርም ሜሞሪ ላይ ስንመጣ ዚስ ሜሞሪ ፐርሲስትስ አክሮስ ሴሽን ስቶርድ ኢን ዳታቤዝ፣ ቬክተር ዳታቤዝ፣ ፋይል ሲስተም ውስጥ። ኦኬ ካሽ ማድረግ ከፈለጋችሁ ሬዲስ አንደኛው የካሽንግ ቱል ነው። ስኩዌል ሰርቨር ኦኬ
ኤግዛምፕል ኦፍ ዩር አርኪቴክቸር ለምሳሌ ስቶር ዩዘር ፕሪፈረንስ በጣም ሲምፕል። አሁን አማዞን ላይ ብትመጡ አማዞን ላይ ዛሬ ጫማ ገዝታችሁ እንደጨረሳችሁ የሚቀጥለው ጊዜ ስትገዙ ካልሲ ያመጣላችኋል አይደለም? ከዛ በኋላስ አንድ ጊዜ ሱሪ ከገዛችሁ ቲሸርት ያመጣላችኋል። ሳይዛችሁን አውቶማቲካሊ ካልኩሌት አድርጎ ማለት ነው። ብሉ ነው የምፈልገው ካላችሁ ብሉ ነገሮች በሙሉ በአንዴ ሲመጡ ታያቸዋላችሁ ማለት ነው። ሶ ዛት ኢዝ the long term memory. It stores with your session ማለት ነው። ስቴቱ ጋር ሴቭ ያደርግላችኋል ማለት ነው። ኦኬ ስቶር ኤጀንት ዲሲሽንስ። ኦኬ ለምሳሌ እኔ ዛሬ ለአንድ ሰው 600 ብር ነው ፕሪሚየምህ ብዬ ኢንሹራንስ ከሰራውለት የሚቀጥለው ጊዜ ሲጠይቀኝ 600 ብር ብዬ መናገር አለብኝ ማለት ነው። ዛት ኢዝ ኮልድ ስቶር ኤጀንት ዲሲሽን የሚባለው ነው ማለት ነው። ሶ እነዚህ አሉ። ከዚህም በፊት ኤክስፕሌን አድርጌላችኋለሁ። ኖሌጅ የሚባለው ምንድን ነው? ቡክ ሊሆን ይችላል። ኦኬ ቡክ ዛት ዩ ሪድ። ሜሞሪ የሚባለው ግን ዋት ዩ ሪመምበር ነው። ኦኬ ግልጽ ነው። ሜሞሪ ዩዥዋሊ ፍሪኩዌንትሊ ይቀያየራል። ኖሌጅ ግን አይቀየርም። ኦኬ ሶ ሜሞሪ እንትን ኖሌጅ የሚያገለግለን ፋክቶቹን አስቀምጦ ከፋክቶቹ ነገሮችን ወስዶ ዲሳይድ እንድናደርግ ያደርገናል ማለት ነው። ሶ እነዚህን ነገሮች አንደርስታንድ ማድረግ መቻል አለባችሁ ማለት ነው። ሶፋር ምንና ምንን አየን? አንደኛ አክሽን እና ቱልን አይተናል። ሁለተኛ ኖሌጅ እና ሜሞሪ የሚባሉትን አይተናል ማለት ነው። ሜሞሪ ዲፋይን ማድረግ በጣም ቀላል ነው። ኦኬ ምንድነው የምታደርጉት? ይሄ ዩዘር ያለውን ዳታ ከተናገረ በኋላ ወስደህ ዳታቤዙ ሴቭ አድርግልኝ። ኦኬ ከዛ በኋላ ሄደህ ቼክ ከማድረግ በፊት ጥያቄውን ዳታቤዙ መጀመሪያ ቼክ አድርገህ ካለ ከዳታቤዝ አምጣልኝ ትሉታላችሁ ማለት ነው። ዳን ይሄንን የሚሰራላችሁ ከሆነ ዚስ ኢዝ ኮልድ ሜሞሪ ይባላል ማለት ነው። ኦኬ ጉድ ናው እዚህ ጋር ስንመጣ ምሳሌ አለ። ለምሳሌ አሁን አይ አም ስተዲንግ ፓይተን ኤንድ አይ አም ቢጊነር አላችሁ። ሶ ሜሞሪ ምን ያደርጋል ማለት ነው? ኦኬ ዩዘር ሌቭሉ ቢግነር ነው። ኦኬ የሚማረው ትምህርት ፓይተን ነው ብሎ አመጣላችሁ። ከዚህ በኋላ የሲሻርፕ ኮድ ሲንታክስ አይሰጣችሁ። እነዚህን ሴቭ አደረገ ሜሞሪ ውስጥ። ኦኬ ከዚህ በኋላ መጥቶ ኦኬ ካን ዩ ኤክስፕሌን አባውት ሉፕ ቢለው ስለ ሉፕ ኤክስፕሌን ለማድረግ ሲፈልግ የፓይተንን ሉፕ ብቻ ነው የሚወስደው ማለት ነው። በምን ቤዝ ማለት ነው? በሰውየው ኖሌጅ ቤዝ። ኦኬ ለምሳሌ ሉፕን ሲማር ፎር ሉፕ የሚያስተምረው ከሆነ ፎር ኢች ሉፕን አያደርግበትም። ለምን? ልጅ ሰውየው የሚማረው ያንን ብቻ ስለሆነ ማለት ነው። ለሚሾዩ እንደውም በጣም ቀላል እንደሆነም እንድትረዱት ማለት ነው። አሁን እዚህ ጋር የምንመጣ ቻት ጂፒቲ ላይ ኦኬ አይ ዋን ለርን አይ አም ቢጊነር ኤንድ ዋንት ለርን አይ አም ቢጊነር ኤንድ ዋንት ቱ ለርን ፓይተን አልኩት። ኦኬ ቢጊነር የሚለው ቢአይጂ ቢኢጂ ሶሪ እንደዛ አልኩት። ሄር ጎ ከማውን ኦኬ እንደዛ አደረግኩት። አሁን ምን ያደርግልኛል ማለት ነው? አሁን ልክ እንደዚህ አመጣልኝ። ስቴፕ ዋን ምናምን ብሎ ስለ ፓይተን ኢንስታሌሽን አመጣልኝ። አሁን ሉፕ ብለው አያችሁት እንዴት ሲምፕል እንደሆነ? በጣም ሲምፕል የሆነ ነው። ልክ ይህንን ግን ፍሊፕ አድርጌ አንድ ዌብሳይት ከፍቼ አንድ ታብ ከፍቼ አድቫንስድ ነኝ ብለው ስለዚህ ስለ መጀመሪያው ኤጅ ማለት እንደዚህ ነው አሳይን የሚደረገው ምናምን ብሎ አይመጣልኝም ማለት ነው። ኦኬ ልክ እንደዚህ ሁሉ አሁን ከዚህ በኋላ ለምሳሌ ኤክስፕሌን አባውት ሉፕ አልኩት። ይኸው እንደዚህ ሳደርገው ምን ያደርግልኛል? ልክ ቢግነር እንደሆንኩኝ አድርጎ ነው የሚያመጣልኝ። አያችሁት? በጣም ሲምፕል የሆነ ፎር ሉፕ እንሰራለኝ ማለት ነው። አያችሁት? እንደዚህ እያደረገ ይሄዳል። አያችሁት እንዴት እንደሆነ በጣም ቀላል እንደሆነ እንዲህ ያደረገ ያመጣልኛል። አንድ በአንድ ስቴፑን ጠብቆ ያመጣልኛል ማለት ነው። ይኸው ቢግነር ኤክሰርሳይዝ ያወጣልኛል ማለት ነው። ለምንድን ነው ቢግነር ኤክሰርሳይዝ ያመጣልኝ? ቢኮዝ አይ ቶልድ ሂም ቢግነር እንደሆንኩኝ ስለነገርኩት ማለት ነው። ይሄ አላችሁ ማለት ነው። ይሄ ሴናሪዮ ነው ማለት ነው። ናው ሃቪንግ ዚስ አባውት ሜሞሪ እና ኖሌጅ የሚቀጥለው መልታ ኤጀንት ሲስተም እነግራቸዋለሁ። ከዚህ በፊትም ኤክስፕሌን አድርጌላቸዋለሁ፣ ግን ደግሞ መንገሩ በጣም ኢምፖርታንት ስለሆነ ነው ኤክስፕሌን ማድረግላችሁ ማለት ነው። ሌት ሚ ስቶፕ ራይት ዜር። ጥያቄ አላችሁ?